ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? አለም ነኝ ከአለም ኒቴን ክሮሼ። እንኳን ወደ ቻናሌ በሰላም መጣችሁ። በዛሬ ቪዲዮ ይዤላችሁ የመጣሁት እችን የምታምር ለሃሎዊን የምትሆን ክሮፕ ቶፕ እንዴት መስራት እንደሚቻል የሚያሳይ ቪዲዮ ይዤላችሁ ነው። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በእርግጥ እቀርጻለሁ ብዬ ካሰብኩት ጊዜ በጣም ዘግይቼ ነው የቀረጽኩትኝ፣ ግን በአጭር ጊዜ የምትሰራ ስለሆነች ይደርስላችኋል ብዬ ተስፋ አደርጋለሁኝ። ሰው ወደ አሰራሩ ገባለሁ። እሺ ወደ አሰራሩ ስገባ እኔ ለዚህ ስራ እነኝን ሁለቱን ከለር ክሮች እጠቀማለሁኝ። የምጠቀመው ክር ሚልኪ ኮተን ክር ነው። 60% ኮተን እንዲሁም ደግሞ 40% አክለሪክ ክር ነው። ቲክነሱ 2 ሚሜ ነው። እንዲሁም 3 ሚሜ የመስሪያ ኪሮሽ እጠቀማለሁኝ ማለት ነው። እኔ የምሰራው አሁን ለስሞል ሳይዝ ነው። እናንተ ሳይዙን ሞዲፋይ አድርጋችሁ በምትፈልጉት ሳይዝ መስራት ትችላላችሁ። አሁን እኔ የምሰራው ለኔክ ላይናችን የሚሆነውን ሰንሰለት ነው። እዚህ ጋር ክራችንን እንዲህ እንቋጥራለን። ከዛ ለስሞል ሳይዝ 95 ሰንሰለት ሰራለሁኝ ማለት ነው። ይሄው እንደዚህ 95 ሰንሰለት ሰርቻለሁ። አሁን ቀጥዬ እዚህ ላይ ሃፍ ደብል ክሮሼ ነው የምሰራው። እዚህ የመጀመሪያ ሁለቱን ስቲች አልፍና እዚች ሶስተኛዋ ላይ ሃፍ ደብል ክሮሼ ይሰራለሁኝ ማለት ነው። ይህ ማለት 93 ሃፍ ደብል ክሮሼ ይኖረናል ማለት ነው ቶታል። ይሄው እንደዚህ በዚህ መልኩ በእያንዳንዱ ስቲች ላይ አንዳንድ ሃፍ ደብል ክሮሼ ሰርቻለሁኝ። አሁን እቀጥላለሁኝ። ስራዬን አዞራለሁ። አሁን ቀጥዬ የምሰራው እዚህ ላይ ትሪፕል ክሮሼ ነው። እዚች ጋር የመጀመሪያው ላይ 4 ቼን ሰራለሁኝ። ይሄ እንደ አንድ ትሪፕል ክሮሼ ነው የምንቆጥረው። ከዛ እዚህ ጋር 4 ሰንሰለት እንሰራለን። ከዛ 1 2 3 እነኚህን ሶስቱን ስቲቾች ስኪፕ አድርገን እዚህ አራተኛው ላይ መተን ትሪፕል ክሮሼ እንሰራለን። ደን አሁንም 4 ሰንሰለት ደን 3 ስቲች ስኪፕ አድርገን አራተኛው ላይ ትሪፕል ክሮሼ። በዚህ መልኩ ይሄንን ሙሉ ረድፉን እንሰራለን ማለት ነው። 1 2 3 እያለን በአጠቃላይ 23 ሜሽ ስቲች ይኖረናል ማለት ነው። ይሄንን ሙሉ ረድፉን እንደዚህ እንሰራለን። ይሄው እንደዚህ በዚህ መልኩ ሰርቻለሁኝ ማለት ነው። እንዳልኳችሁ እነኚህን ሜሾቹን ስንቆጥር 23 መሆን አለበት ማለት ነው። እንቀጥላለን። አሁንም እዚህ ጋር 4 ሰንሰለት ሰራለሁኝ። ይሄኛው እንደ አንድ ቼን ትሪፕል ክሮሼ ነው የምንቆጥረው። ከዛ በኋላ እዚህ ጋር 5 ሰንሰለት ሰራለሁ። ደን እዚች ጋር መተን አሁንም ትሪፕል ክሮሼ። በመሃል ያለውን የቼን ብዛት አሁን ደግሞ 5 5 እያደረግን
እንሰራለን ማለት ነው። እንደዚህ 5 ሰንሰለት ደን እዚህ ጋር ትሪፕል ክሮሼ እያንዳንዱ ትሪፕል ክሮሼ ላይ ትሪፕል ክሮሼ ነው የምንሰራው። ሰንሰለታችንን 5 ሰንሰለት እናደርጋለን ማለት ነው። ይሄንን 2 ሮ ነው የምንሰራው። ቀጣዩ ሮ ላይ ደግሞ 6 እናደርገዋለን ማለት ነው የሰንሰለቱን ብዛት። እዚህ ጋር ስንደርስ ከዚህ 1 2 3 4 እንቆጥርና አራተኛዋ ስቲች ላይ ትሪፕል ክሮሼ እንሰራለን። ይሄንን ይመስላል። አሁን እንቀጥላለን። እዚህ ጋር አሁንም 4 ሰንሰለት አሁን እዚህ ጋር 5 ስንሰራ ነበር። ቀጣዩ ላይ 6 እናደርጋለን። አሁንም ለሙሉ ሮ በዚህ መልኩ እንሰራለን። ይሄንን ይመስላል። በዚህ መልኩ ሰርቻለሁ ማለት ነው። አሁን ቀጥዬ ስቲች ማርከር አደርጋለሁኝ። እዚህ ጋር 1 2 3 ይሄ ባኩ ነው የሚሆነው። የባኩ ግማሽ ክፍል 3 ሜሽ ትቼ እችኛዋን ማርክ አደርጋለሁኝ። ቀጥለን ደግሞ ለትከሻ የሚሆነንን 1 2 3 4 5 ሜሽ አድርጌ እችን ስቲች ማርክ አደርጋለሁኝ። ከዛ የፊት ለፊት ደረቱን ደግሞ 1 2 3 4 5 6 7 እነኚህ 7ቱን ለፊት ለፊት ለደረት አደርገዋለሁኝ። ልክ እዚህ ጋር በሰራ ነው ተመሳሳይ ለትከሻ 5 ለእጀታው ማርክ እናደርጋለን። ቀጥለን 1 2 3 እነኚህ ለባኩ የሚሆኑ ናቸው ማለት ነው። ስራችንን እንቀጥላለን። እዚህ ጋር እንደተለመደው 4 ሰንሰለት ከዛ ስራችንን እናዞራለን። አሁን ቀጥለን እዚህ ጋር 6 ነበር ስንሰራ የነበረው። አሁን 7 ሰንሰለት ከዛ እዚህ ጋር መተን ትሪፕል ክሮሼ ሰባት ሰንሰለት ከሰራን በኋላ አሁን እዚች ማርክ የተደረገችው ስቲች ላይ የምንሰራው 2 ነው ማለት ነው። 2 ትሪፕል ክሮሼ እዚች ጋር 1 ከዛ እዚች ጋር 2 ቼን ሰርተን እዛው ጋር አሁንም ትሪፕል ክሮሼ እንሰራለን። ይሄንን ይመስላል። ስለዚህ እነኚህ ማርክ የተደረጉት ቦታዎች ላይ በዚህ መልኩ እንደ ቪ ስቲች ማለት ነው በትሪፕል ክሮሼ በ2 ቼን ዲፍረንስ እያደረግን
እንሰራለን። ሌሎቹ ላይ ደግሞ በሰባት ቼን ማለት ነው። ይሄ እንደዚህ በዚህ መልኩ ሰርቻለሁ ማለት ነው። ማርክ ያደረኳቸው ስቲቾች ላይ እንደዚህ ኢንክሪዝ አድርጌያለሁ። አሁን ቀጥዬ እነኚህን እዚህ ጋር አገናኛቸዋለሁ ማለት ነው። እዚህ ጋር ይሄንን ሁለቱን በስሊፕ ስቲች አገናኛለሁኝ። እዚህ አራተኛው ስቲች ላይ መጥቼ በስሊፕ ስቲች ይሄንን ይመስላል። አሁን እቀጥላለሁ 4 ሰንሰለት። ከዚህ በኋላ እዚህ ጋር ያለው ቼን አይቀየርም። 7 ሰንሰለት ነው የምሰራው። ልክ እዚች ጋር ስንደርስ የቼኑን ብዛት 2 የነበረውን 4 እናደርጋለን። የነዚህ ቼን አይቀየርም። 7 7 አድርገን ነው የምንሰራው። እዚች ጋር ስንደርስ ይሄንን 4 ቼን ሰርተናል። ደን ይሄንን ይመስላል። አሁንም እያንዳንዱ እዚህ ኢንክሪዝ ያደረግናቸው ላይ ቼኖቹን 4 4 አድርገን እንሰራለን። ኔክስት ሮ ላይ ደግሞ ሲሆን 2 ቼን እንጨምርና 6 እናደርጋለን። ቀጣይ ሮ ላይ ደግሞ 2 ቼን ጨምረን 8 እናደርጋለን። ይሄ 8 ሲሆን የነዚህንም የቼን ብዛት 8 እናደርጋለን። ስለዚህ 2 ተጨማሪ ከዚህ ተጨማሪ 2 ረድፍ እንሰራና እንገናኛለን። ያው እንደዚህ በዚህ መልኩ ሰርቻለሁኝ። ይሄንን የምሰራው ይሄ ሌንግዙ የአፐር ብረስት ላይናችን ጋር እስከሚደርስልን ነው ማለት ነው። እዚህ ጋር አሁን ይሄ ቁመቱ ለኔ በቂ ነው። ከጡታችን በላይ ያለው መስመር ላይ እስከሚደርስ እንሰራለን። አሁን ቀጥለን የምናደርገው እዚች ጋር ኢንክሪዝ ያደረግንበትን የነበረውን እዚች ላይ ማርክ እናደርጋለን። እቺ የመጀመሪያዋ ኢንክሪዝ ላይ ማርክ እናደርጋለን። እዚህ ጋርም ስንመጣ ደግሞ እዚችኛዋ ላይ ይሄ ያለ ሁለተኛዋ ላይ ማርክ እናደርጋለን። ከዚህ ጋርም እንደዚሁ እነኚህን ስቲቾች ማርክ እናደርጋለን።
አሁን ቀጥለን እዚህ ላይ እያንዳንዱ ቼን ስቲች ላይ ሲንግል ክሮሼ እናደርጋለን እስከዚህኛዋ ድረስ ማለት ነው። እዚች ማርክ የተደረገችው ስቲች ጋር ደርሰናል። አሁን ቀጥለን ለእጀታው ይሄንን እንደዚህ እጀታ የምንሰራበት ላይ ነን። ለእጀታው ይሄን ስፋት የሚሆነውን እንሰራለን። ይሄንን እነኚህን እዚህ ጋር ስናገጣጥም በብረስት ላይናችን ላይ ዲፔንድ ሆነን ለደረታችን የሚበቃንን ያህል ሰንሰለት ነው የምንሰራው። እኔ እዚህ ጋር 25 ሰንሰለት ሰራለሁ ማለት ነው። እንደዚህ 25 ሰንሰለት ሰርቼ ቀጣዩ ስቲች ላይ እኚህን አልሰራባቸውም። እዚች ማርክ የተደረገችው ስቲች ጋር መጥቼ ሲንግል ክሮሼ መስራቴን እቀጥላለሁ። ይሄንን እንደዚህ ሰርተናል። አሁን ወደዚህ እስከዚህኛው ስቲች ድረስ ደግሞ እንደዚሁ ሲንግል ክሮሼ በእያንዳንዱ ቼን ስቲች ላይ እንሰራለን። አሁንም እዚች የማርክድ ስቴቹ ጋር ስንደርስ አሁንም 25 ሰንሰለት እንሰራለን። ቀጣዩዋ ማርክ ያደረግናት ስቲች ጋር እንመጣና አሁንም መስራታችንን እዚህ ጋር እንቀጥላለን ማለት ነው። ይሄንን ይመስላል። እስከዚህኛዋ ድረስ መሄድ በሲንግል ክሮሼ መስራታችንን እንቀጥላለን። እዚች ጋር ስንደርስ ከመጀመሪያዋ ስቲች ጋር በስሊፕ ስቲች እናያይዘዋለን። ይሄንን ይመስላል። አሁን ክራችንን እዚህ ጋር እንቆርጣለን ማለት ነው። የጥቁሩ ፓርት በዚህ መልኩ ሰርተነዋል። አሁን ቀጥለን ይሄንን ክር እንቀጥላለን። እዚች ጋር መተን ክራችንን እንቀጥላለን። አሁን የምንሰራው እዚህ ጋር ሃፍ ደብል ክሮሼ ነው። እዚችው ጋር የመጀመሪያው ስቲች ላይ ሃፍ ደብል ክሮሼ፣ ከዛ አንድ ቼን እናደርግና ቀጣዩን ስቲች ስኪፕ አድርገን እዚች ቀጣዩ ላይ ሃፍ ደብል ክሮሼ። አንድ ስቲች ስኪፕ እያደረግን ሃፍ ደብል ክሮሼ እንሰራለን ማለት ነው። በዚህ መልኩ ሙሉ ዙሩን ሃፍ ደብል ክሮሼ በቼን ዲፍረንስ እንሰራለን። ይሄው እንደዚህ እየሰራው እዚህ ጋር ደርሻለሁ። አሁን ቼን አደርግና እዚች የመጀመሪያዋ ስሊፕ ስቲች እንሰራለን። ከመጀመሪያዋ ስቲች ጋር አታች እናደርገዋለን።
ቼን ሰርተን ስራችንን እንዲህ እናዞራለን። አሁን እዚች ቼን ስፔሷ ጋር መጥቼ አንድ ሲንግል ክሮሼ ከዛ እዚችኛዋ ሉፕ ላይ አስገብቼ በዚህ መልኩ ስሊፕ ስቲች አደርጋለሁ። ሶ ይሄ የመጀመሪያው ሃፍ ደብል ክሮሼ ይሆናል። ደን ቼን እናደርግና እዚህ ጋር ሃፍ ደብል ክሮሼ በቼን ስፔሱ ላይ ከዚህ በኋላ የምንም የፓተርን ቼንጅ የለም። በተመሳሳይ ሂደት እያደረግን የምንፈልገው ቁመት እስከሚደርስልን ድረስ ይህንን ከለር ደግሞ እንቀጥላለን ማለት ነው። ይሄው እንደዚህ በዚህ መልኩ ሰርቻለሁ ማለት ነው። እኔ የምሰራው ክሮፕ ቶፕ ስለሆነ እንደዚህ አጠር አድርጌ ነው የሰራሁት። እናንተ ቁመቱን የምትፈልጉ ከሆነ መጨመር ትችላላችሁ። አሁን ቀጥዬ ይሄን ጠርዙን እሰራለሁ ማለት ነው። ጠርሱን እናንተ በምትፈልጉት እዚህ ላይ ማቆም ትችላላችሁ፣ ወይም ደግሞ ጠርዙን መስራት ትችላላችሁ። እዚህ ጋር እኔ 3 ደብል ክሮሼ ነው የምሰራው። እንዳልኳችሁ ጀስት በባዶ መተው ትችላላችሁ። እኔ ግን እንደዚህ ጠርዙን 3 በዚህ መልኩ ከሰራው በኋላ አንድ ይሄኛውን ስቲች አልፌ ቀጣዩ ላይ በዚህ መልኩ በሲንግል ክሮሼ አታች አደርጋለሁ። ዘን ወደ ቀጣይ ሙቭ አደርግና አሁንም እዚህ ጋር 3 ደብል ክሮሼ ይሄንን ሙሉ ዙሩን እሄድበታለሁ። ይሄው እንደዚህ በዚህ መልኩ ጠርዙን ሰርቻለሁ ማለት ነው። አሁን ቀጥለን ደግሞ ስሊቭን የምንሰራበት ሰዓት ነው። ይሄንን እንደዚህ እንይዝና የዚህን ሴንተሩን ማርክ እናደርጋለን። ከዛ በመቀጠል እዚህ 1 2 ይሄ አራተኛው ስቲች ነው የሚሆነው። እዚች አራተኛው ስቲች ላይ ይሄንን ለ3 ነው የምንከፍለው ማለት ነው። 4 ስቲች አራተኛው ስቲች ላይ ክራችንን እንቀጥላለን። ማለትም ትሪፕል ክሮሼ ስንሰራ 4 ቼን ስለምናደርግ እዚች ጋር ክራችንን በዚህ መልኩ እንቀጥላለን። ከዛ ይሄንን 8 ሰንሰለት ልክ በዚህ መልኩ 8 ሰንሰለት እንሰራለን። ከዛ እዚች ጋር ትሪፕል ክሮሼ ይሄንን እንደዚህ ሙሉውን በ8 ሰንሰለት ዲፍረንስ እንሰራለን። እዚህ ጋር ስንደርስ አሁንም እንደዚሁ 4 ስቲች አልፈን በሲንግል ክሮሼ አታች እናደርጋለን። ይሄንን ይመስላል። አሁን ቀጥለን ወደዚህ 4 ሙቭ እናደርጋለን። ደን 8 ሰንሰለት
ከዛ ስራችንን እንዲህ እናዞርና አሁንም እንደዚሁ ወደዚህ እንመለሳለን። አሁንም እዚች ጋር ስንደርስ በተመሳሳይ 4 ስቲች አልፈን አታች እናደርጋለን። ከዛ ወደዚህ ሙቭ አሁን እዚች የመሃለኛዋ ስቲች ጋር ደርሰናል ማለት ነው። እዚህ ጋር እንመጣና ሲንግል ክሮሼ ደን አሁን ቀጥለን የምንሰራው እዚህ ጋር 4 ሰንሰለት፣ ይሄ እንደ አንድ ትሪፕል ክሮሼ ካውንት እናደርገዋለን። ከዛ ወደዚህ የምናያይዝበት 8 ሰንሰለት በዚህ መልኩ ከሰራን በኋላ እዚህ ጋር መስራታችንን እንቀጥላለን። ልክ በዚህ በኩል ስንመጣ 4 ስቲች ካውንት አድርገን አራተኛዋ ላይ አታች እናደርጋለን ማለት ነው። እዚህ ጋር 8 ቼን ከሰራው በኋላ ወደዚህ 1 2 3 4 ቆጥሬ እዚች አራተኛዋ ላይ አታች አደርጋለሁኝ ማለት ነው። ከዛ እዚህ ጋር 4 ሰንሰለት ደን 8 ቼን ከዛ እንቀጥላለን ማለት ነው። ተመሳሳይ ሂደት ነው የምንከተል። ከዚህ በኋላ የስሊቫችንን ሌንግዝ የምንፈልገው እስከሚደርስልን ድረስ በዚህ መልኩ እንሰራለን። አሁን እጅጌያችን በዚህ መልኩ ፎርም አድርጓል። እናንተ የምትፈልጉት ቁመት እስከሚደርስላችሁ ድረስ መስራት ትችላላችሁ ማለት ነው። አሁን እኔ የምፈልገው ሾርት ስሊቭ ስለሆነ ተጨማሪ 3 ረድፍ እሰራለሁኝ ማለት ነው። ይሄንኑ እዚህ ጋር የሰራነውን በተመሳሳይ መልኩ በዚህኛውም እጅጌ እንሰራለን። ይሄንን ሰርተን እንገናኛለን። ይሄው እንደዚህ በዚህ መልኩ ስሊቭን ሰርቻለሁኝ። እኔ ይሄ በቂ ለንጊዜ ነው። ስለዚህ እዚህ ጋር ቆማለሁ ማለት ነው። አሁን ቀጥለን ቶፓችንን ዲኮር የምናደርግበት ሰዓት ነው። ለሱ እንዲሆነኝ ብዬ የሰራኋቸው አፕሊኬሽንስ አሉ። ማለትም የሌሊት ወፍ በዚህ መልኩ ሰርቻለሁኝ። ለነዚህ የሚሆኑን ቱቶሪያል አስቀድሜ ለቅቄያለሁኝ። የቀደመው ቪዲዮ ላይ ማግኘት ትችላላችሁ። እንዲሁም ደግሞ ጎስት
በዚህ መልኩ ሰርቻለሁ። ከዛ ፓምኪን እነኚህን በመርፌ ተጠቅመን በመርፌ ያለ እነኚህ ክሮችን ተጠቅሜ አታች አደርጋለሁ ማለት ነው ቶፓችን ላይ። ይሄንን በመርፌ አታች አድርጌ እንገናኛለን ማለት ነው። ይሄው እንደዚህ በዚህ መልኩ አታች አድርጌያቸዋለሁኝ ማለት ነው። ይሄንን ይመስላል። እዚህ ጋር ለኋላው ማሰሪያ እንዲሆነኝ ገመድ ሰርቻለሁ። እናንተ ቁልፍም አታች ማድረግ ትችላላችሁ እዚህ ላይ። ቶፓችን ይሄንን ይመስላል ማለት ነው። ሲለበስ ያለውን ፋይናል ሉክ ደግሞ አሳያችኋለሁ። እሺ ይሄው ሲጠናቀቅ ያለው ሉክ ይሄንን ይመስላል ማለት ነው። በጣም ነው የምታምረው። ትወዱታላችሁ ብዬ ተስፋ አደርጋለሁ። ባኩ ይሄንን ይመስላል ማለት ነው። ከወደዳችሁት ላይክ፣ ኮመንት እንዲሁም ሼር በማድረግ ለምትወዷቸው አጋሩ። ሌሎች ቪዲዮዎችንም ስሰራ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን አትርሱ። ለዛሬ ይሄ ነበር። ባይ